እኛ አበሾች ችላ ነው የምንለው። እስክንወድቅ እንጠብቃለን እና ከስራው ይልቅ ጤና ይበልጣል። በቃ ጥሩ ስሜት ካልተሰማን ወደ ሀገራችን ለመሄድ እንሞክር። ሰው ሀገር ከመቅረት ከመምጣቴ በፊት እዛም እያለ 2 ጓደኞች እንደዚህ ሞተዋል። ችላ እያሉ በሽታ እንደዚህ ራስ ምታት ምናምን እየያዛቸው ችላ እያሉ ወደ ካንሰር ተለውጦባቸው ምናምን እና ችላ የምንለው ነገር ውስጣችንን እየበላ ብዙ ደረጃ ያደርሰናል። ቤተሰብ አለን። ቤተሰብ ልንለውጥ ከመጣን ምንም ሲያምን ከራሳችን በላይ ጤና እኛ ስንኖር ነው ስራ ሰርተን ቤተሰብን የምንለውጠው ራሳችንን የምንለውጠው። ጤንነታችንን መጠበቅ አለብን። አሳዝናለሁ። እኔ አሳዝናለሁ። ታላቃ ስደት ክፉ ነው ጋይስ። እንደ ስደት ክፉ ነገር የለም። ወጥቶ መቅረትም አለ። ለዚህ ጊዜ ነው እንግዲህ እንዲህ የምንሆነው የምንባላው ሁሉም ነገር በቃ ሰው እንደ ድንገት ወጥቶ ይቀራል። ሰው እንደ ድንገት ወጥቶ ይቀራል። ስንት ነገር አለ። እውነት ነው። የዘንድሮ ደግሞ ይለያል ጋይስ። የዘንድሮን ዱባይ በስመ አብ። የዘንድሮ ሜይ በአገራቸው ታሪክ እንደ አሁን ሜይ ላይ ዱባይ እንደዚህ ሞቆ አያውቅም። ነዷል። አሁን ይሄን ሰዓት በቃ ሰማይ ምድሩ ነዷል። 24 አወርስ ነው ኤሲ የምከፍተው። እንደዛ በረደኝ ስላቸው አጥፊው ስትሉት ራሱ ማላጠፋው በሰከንድ ነው እሳት የሚሆነው። ቤቱ ላይ ይግላል። 5 ደቂቃ መቆየት አትችሉም ኤሲ አጥፍታችሁ እና በጣም ከባድ ነው። እግዚአብሔር እንደው ለሁላችንም እንደው እግዚአብሔር ይጠብቅ። በተለይ ከወጥቶ መቅረት ይጠብቃችሁ። ከድንገተኛ አደጋ ከሚወራው ከሚፈራው እውነት ይጠብቃችሁ። ስደት ላይ ያላችሁ ኢትዮጵያውያን፣ ኤርትራውያን በአጠቃላይ እውነት በጣም ህመም አለው። በጣም ነው የሚያሳዝነው። አንዳንዴም እንጃ እኔ ቃል የለኝም። የእውነት በጣም ነው ያሳዘነች። ቢሆን እኛ አበሾች ችላ ነው የምንለው። እስክንወድቅ እንጠብቃለን እና ከስራው ይልቅ ጤና ይበልጣል። በቃ ጥሩ ስሜት ካልተሰማን ወደ ሀገራችን ለመሄድ እንሞክር። ሰው ሀገር ከመቅረት ከመምጣቴ በፊት እዛም እያለ 2 ጓደኞች እንደዚህ ሞተዋል። ችላ እያሉ በሽታ እንደዚህ ራስ ምታት ምናምን እየያዛቸው ችላ እያሉ ወደ ካንሰር ተለውጦባቸው ምናምን እና ችላ የምንለው ነገር ውስጣችንን እየበላ ብዙ ደረጃ ያደርሰናል። ቤተሰብ አለን። ቤተሰብ ልንለውጥ ከመጣን ምንም ሲያምን ከራስ